ለጭንቀትና ለብቸኝነት ከሚዳርግ ባዶ ግንዛቤ ይልቅ በአገራችን ኢትዮጵያ በቂ ግንዛቤና ልከኛ የሆነ አመለካከት ገና አልተፈጠረም። በኦቲዝም ጥላ ውስጥ የሚኖሩ ግለሰቦች በማህበረሰቡ ዘንድ ተቀባይነት ሲያገኙ የአእምሯቸው ጤና እየተሻሻለ ይሄዳል። ነገር ግን ግንዛቤ ባለበት ተቀባይነት በሌለበት ሁኔታ ውስጥ መኖር ለጭንቀትና ለብቸኝነት እንደሚዳርግ የቅርብ ጊዜ ጥናቶች ይጠቁማሉ። በሀገራችን ገና በቂ ግንዛቤ ባልሰረጸበት በዚህ ወቅት ከቀላል ማወቅ ባለፈ ለልጆቻችን እውነተኛ ተቀባይነትንና ተግባራዊ ድጋፍን ልንሰጥ ይገባል። ለጭንቀትና ለብቸኝነት ከሚዳርግ ባዶ ግንዛቤ ይልቅ ኦቲዝም ያለባቸውን ግለሰቦች በማንነታቸው ሳይሸማቀቁ በሙሉ አቅማቸው እንዲኖሩ የሚያስችል ንቁ ተቀባይነት ዛሬውኑ ያስፈልገናል።